አደራችሁ። እንኳን ለ2017 ዓመተ ምህረት የኢትዮ ብሔራዊ ትምህርት ቤት ዓመታዊ የሥነ ጽሑፍ ቀን በሰላም አደረሳችሁ። ስነ ጽሑፍ ለአንድ ሀገር እድገት መሰረት ነው። ጥበብ በተለያዩ የስነ ጽሑፍ ዘርፎች ይገለጻል። ተማሪዎች በተለያዩ የግጥም፣ የመነባነብ፣ የድራማ የተለያዩ የስነ ጽሑፋዊ ይዘቶች ላይ እንደተዘጋጃችሁ ከዚህ በፊት የነበሯችሁ የዝግጅት ምዕራፎች ላይ ለመገንዘብ ችያለሁ። ስለዚህ ትምህርት ቤት ውስጥ በምታገኟቸው መድረኮች ውስጥ በመጠቀም በሚቀጥሉት የህይወት ምዕራፎቻችሁ ላይ ለዛሬ ስኬት መሰረቴ ትምህርት ቤት የነበረው የክበባት እንቅስቃሴ ስነ ጽሑፍ ላይ ወይም በትምህርት ቤት ክበባት እንቅስቃሴ ላይ መሳተፌ ረዳኝ የምትሉበት የህይወት ምዕራፍ ላይ እንደምትደርሱ እርግጠኛ ነኝ። የሙዚቃ መሳሪያ የሚጫወቱትን ተማሪዎች እንደዚሁ ወደፊት ታላቅ ባንድ ኖሯቸው ለዚህ ባንድ መሰረታችን ሃይ ስኩል ተማሪዎች እያለን የነበረን የሙዚቃ ክበብ እንቅስቃሴ ወይም የባንድ እንቅስቃሴ ለዚህ ስኬት አብቅቶናል የሚሉ ተማሪዎችን ወደፊት እንደምናፈራ እርግጠኛ ነኝ። የ2017 ዓ.ም የትምህርት ዘመን የስነ ጽሑፍ ቀን በይፋ የተጀመረ መሆኑን በዚህ አጋጣሚ እያበሰር መልካም የስነ ጽሑፍ ቀን እንዲሆንላችሁ እመኛለሁ። መምህራንም ለዚህ ቀን ዝግጅት ስታደርጉ ቆይታችኋልና ላደረጋችሁት ዝግጅት እጅግ ከፍ ያለ ምስጋና ለማቅረብ እፈልጋለሁ። አመሰግናለሁ። Dear students, teachers, admins, and other designated guests, educated scholars on literature, ladies and gentlemen. First of all, we would love to say Happy Literature Day to all of you and kindly request you to pay attention until the end of our programs and behave in such a way that does not disturb our program. So, ውድ መምህራን፣ ተማሪዎች፣ ዳይሬክተሮች እና ኢንጂነሮች እንኳን ለዚህ የስነ ጽሑፍ ቀን በሰላም አደረሳችሁ ማለት እንፈልጋለን። የሚሰጥ እጅ የለኝም፣ የሚጨበጥ እጅ የለኝም። ረሳሽው እንዴ? እጄ እሳት ነው፣ እጄ ሞት ነው። ይኸው እንጂ አለማየሁ ኃይለኞችን እንደ ሕፃን በክንዱ ይዞ የኖረ ይህ የሀገር የኢትዮጵያ እጅ ዛሬ በባዕድ አምባገነን ከቶም ሊያዝ ሊጨበጥ አይቻለውም። እሳት ነው እጅ አለማየሁ፣ ሞት ነው። አትበለው አለማየሁ፣ ሊያስገድል ነው። እጁ እሳት አይደለም አለማየሁ፣ እጁ እጅ ነው። ይያዛል፣ ይጨበጣል። ሊያስገድለን ሊያስጨርሰን ነው አለማየሁ። የዚህ የነጭ አረመኔ መድፍ የአንድ ኢትዮጵያን ፍቅር እንዳይሰርቀኝ ስጥር፣ አንቺ ደግሞ የአንድ ልጅን ያለማየሁን የመጨረሻ ፍቅር ከብቸኛ ልቤ ውስጥ ሰርቂ ትሮርቂ። በክብር መኖር ብቻ ሳይሆን በክብር መሞት አለ። ለሞት ክብር፣ ለተስፋ ሳይሆን ለሞት፣ ለህይወት ለመኖር ሳይሆን ለሞት ለመሞት ክብር መጣለት። የሁሉ ክብር ምትካታ በክብር መሞት ነው። በሰብአዊ ክብር መሞት ነው። በሕይወት ባርነት መከበርን ሳይሆን በሞት ነፃ መውጣትን፣ በባርነት በወጥመድ የተያዘች ሕይወታችንን ከባላንጣው መንጋጋ ይወጥቀን ራሳችን በመሞት ነፃ መሆን። ረሳሽው እንዲጥሮቅ ረሳሽው እንዲጥሮቅ የአንድ አልባሌ ተራ ድሃ ክብር፣ ለሰብአዊ ክብር መሞት፣ ለሀገር ክብር መሞት። ረሳሽው እንዲጥሮቅ የልጅ ሲሆን ካሳ አንተ ስራሰው እንዴ? የኔስ ያንተ ሲሆን
እያንዳንዱ በራሱ ህይወት መቁረጥ የመወሰን መብት አለው። እኔም በራሱ ወስኛለሁ። እሱስ እሺ፣ ሀገርስ ዘውድስ? የሀገር ፍቅር በዘውድ ጭነት አይለካም፣ አይመጠንም። ዘውድ የጫንኩት ሀገሬን ያስተባበርኩ መስሎኝ እንጂ እንግሊዝ ቀኝ ገዢ ደሃ ወገኔን ማስገበሪያ መሳሪያ ሸንጉሊት ልሆን አይደለም። ምናልባት እንዳንቺ ያለ ዘውድ ፍቅር ባይኖረኝም የደሃ ፍቅር ግን አልነሳኝም። ጥሩ የመሰረተ ነውና መቼ ይሆን እንድነትን የትሪት ጋሻ አድርገህ የማትሞግተኝ የማትገፋኝ? የኔ ቢጤ ሉላትና ሉላትም እኮ እንደኔው ስጋ ለበስ ሰዎች ናቸው። ነውሱስ ብቻ ስጋ ለበስ ሰዎች ሁሉ ልዑላትና ልዑላን ብቻ አይደሉም እንጂ ድሮስ ቢሆን ካዛ አንተ በድነት ትምክት በራሴው ሲበረር ስትሆን የዘውድ ክብር በአንተ ቢጤ ጆርጋ የበረ ምን ይቺ መሳፍን ጥያቄ ሰው ፍላቂ አሁን ነው። ድሮም ቢሆን ወደፊት የኔ ቢጤን ሰውሬን ክብር ከሰብአዊ ክብር አያስቀድምም። ሰው ግን ለወግ ወይስ ሙላ ተንተርሶ ወደ ሀገር ባ ተንተራስቶ ለወዝ አይቀምም አያስቀምልም። ድህነት ምንድን ነው? እንዴት ብዬ በምን ቃል ላስረዳ ልጄ ድህነትን? አየህ ልጄ አለማየሁ፣ ድህነት እንደ ሙታን ዘር ህልም ነው ያላዩት ሀገር ኖረው ያልተረዱት ነገር። አየህ ማጣት ጥረህ ግረህ ወጥተህ ወርደህ አንዳች ጠብታ አለማርፈት መዳፍክን ዘርግተህ ማጣት በነፍስ ጫፍ ሕዋስን ሩቅ አልመህ ሁሉን መታት ማጣት መጣል ከሰው መነጠል ወደ ጎን በአደባባይ ጉድፍ መሆን መገፋት በገዢ በእድሜ በሸንበር መገፋት ቃተ ልቦናን ከፍተህ በልፍገት ግንባር መወጋት አለው ስትል በሰው መሃል እንዳልነበርክ መረሳት ማጣት እንዴት ብዬ ድህነትን እንዴት ብዬ በምን ቃል ላስረዳ ልጅ? በስልጣኔ ተራቆ እንዲህ ሰማያት ሲነካ ክብር ምን እንደሆነ የማያውቅ እንግሊዝ ደንቆሮ ነው ለካ። ይገርማል ለካ ቁጭ ብለው ከጠበቁት ዘመን ጉዶልዶ ያሳያል። ይኸው ይሄ ጊዜ የሰጠው ቅን ይሄ ጅል እንግሊዝ ጀነራል የአንድ የኢትዮጵያ ንጉሠ ነገሥት እጅ መጨበጥም ይመኛል። ምን ያደርገው ሰሜን እንግሊዝ በርቁ ጀና ያውቀው እውነት አለ። እንኳን እንደኔ ያለ እግዚአብሔር የመረጠው የሀገር ፍቅርና ዘራ ጸጋ ቀብቶ የሰጠው እንደ ዳዊት ከትቢያ አንስቶ ከወርቁ ዙፋን ያስቀመጠው ለመካሌ ነበርና ለዘውድ ክብር ያበቃው አንድ ንጉሥ ይቅርና ከአበሻ ደም መቀዳቱ ደመ ነፍሱ ለምትነግረው ገና ለአንድ ፍሬ ጨቅላ እንኳ እጅ መስጠት ማለት ሞት። ሀገሬ ዛሬ አሁን ቃልሽ ይጨብጫል ስጥ በተባልኩት እጄ የአንቺን ክብር እንዳላውቃለሁ። ስለ አንቺ ስለፋ እንደኖር ዛሬም ስለ አንቺ አልፋለሁ። ሞቶ በክብር መኖርን ለእንግሊዝ አሳየዋለሁ። ከቶም አልጠርጥሪ ምን ፈተና የምታበሹ ኢትዮጵያ ያድሻል። ይኸው ፍቅሬ አልፋና ኦሜጋ ነው ከዘመን ዘመን የሚያልፍ ይሆን አምናለሁ። ነገ ትውልድሽ የሚያወሳው ቴዎድሮስ ራእይ አለኝ። ለዚህ ነው ዛሬ ጉልበቱ ዝሮ በወርቅ የማይከፋኝ ሞቴን በደስታ እንዲቀበል ይሄን የሚያጽናኝ እናት ሀገር ያደራ ሳቂ እንጂ ዛሬ እንዳይከፋሽ በክብር ሞት ተሰርጌ ይኸው ሙሽራሽ መጣሁልሽ። እልል እያልሽ ተቀበይኝ ኢትዮጵያ ደስ ይበልሽ። የክብር ልክ ከገዛቼ ተመልከች የወገቡን እሳት ካፎቱ ላይ መጥቶ የወገቡን እሳት ካፎቱ ላይ መጥቶ ጠጥቶላት ሞተና ክፉን ተንተርሶ አሳዘንም ወይ ካሳ ካሳ የቆራው አንበሳ ዳኘን አንድ ህልም አሳየን እናመሰግናለን። ቲያትሩን ያሰሩልን ተማሪ ማህሌት ፍቃዱ፣ ፍጹም እንዳለ፣ ነዋይ ቢኒያም፣ ቢታንያ መባታችሁ ወደ እውነት ልጆች እድለኞች ናችሁ። ለምን መሰላችሁ? እንደዚህ አይነት ትምህርት ቤቶች በስፖርት በአርቱ እንደዚህ ከታገዘ በፈለጋችሁት ነገር ከፍተኛ ደረጃ ትደርሳላችሁ። እንደምታውቁት ለአንድ ሀገር ስፖርትና ኪነ ጥበብ ከፍተኛ ደረጃ ያደርሳል። ትልቅ ጥቅም አለው። እንደው ሀገራችንም ይሄንን ነገር በደንብ ከፍ አድርጋ እንድታየው እንደው በዚህ አጋጣሚ መናገር እፈልጋለሁ። ምክንያቱም በስፖርት የዳበረ እና በኪነ ጥበቡ የዳበረ
አእምሮ ካለ ያሰብነው ሳይንቲስትም እንሆናለን። የእውነቴን ነው የምላችሁ። ሰውነታችሁ በስፖርት ሲዳብር ይሄ ምንድነው የሚሆነው? መልሱልኛ። ንቁ። አዎ ጎበዞች፣ ንቁ ነው የሚሆነው። አርት ደግሞ በአርት ደግሞ ብዙ ነገር እናውቃለን። በዚህ አጋጣሚ ያው እዚህ መሀል መምህራኖች ስላላችሁ እኔ በተማርኩበት ጊዜ አንዳንድ አሪፍ መምህራኖች ነበሩ። ትምህርት ከመጀመሩ በፊት ልክ አሁን ምስክር አንተ እንዳደረከው የሀገራቸውን ታሪክ እንዲያውቁ አሁን ላይ እንዲጨናነቁ አይደለም፣ ግን 9 10 ምናምን ሲገቡ ስለ አጼ ቴዎድሮስ፣ ስለ አጼ ሚኒሊክ፣ ስለ አጼ ዮሐንስ የሀገራቸውን ያለፈ ታሪክ እንዲያውቁ ይሆናል። ልጆች የሀገራችሁን ያለፈውን ታሪክ እያወቃችሁ ስትመጡ በጣም ብዙ ነገሮችን ነው የምታውቁት። ይሄ በጣም እየሰፋ ነው የሚሄደው። ሌላው ደግሜ የማመሰግነው አርቱ በዚህ ደረጃ አድጎ ማየቴ በእውነት በጣም ትልቅ ነገር ነው። ቢከብድም ለማያውቁ ወይንም ደግሞ ያንተን ስራዎች ለማየት ላልታደሉ እዚህ ላሉ ህፃናቶች ራስህን ብታስተዋውቅልን ደስ ይላል። እሺ፣ አመሰግናለሁ። ፍቃዱ ከበደ እባላለሁ። እዚሁ ይሄ ልጅነቴን ያሳያችሁኝ ግጥም እናነብ ነበር። እንደዚህ እናንተን ስናክል ቅድም እንዳልኳቸው አሪፍ አስተማሪዎች ነበሩ። ይገቡና 5 ደቂቃ 10 ደቂቃ ወስደው ስቶሪ ያነቡልናል፣ የሀገራችን ስቶሪ። ከዛ በኋላ አደግ ስንል ጋሺ ቲቸር ከለ ያነበቡልን። ለምሳሌ ያው ምስክር ሲናገር እንደነበረው የእንትናን ታሪክ የጀግኖቻችንን ታሪክ ስናቅ ሌሎች ጀግኖችን እናከብራለን፣ አሁን ያሉ ጀግኖችን። እና በዚህ ደረጃ ነው ያደግኩት። ቅድም እዛ ጋር ለመናገር እንደሞከርኩት በጣም መምህራኖቼን አከብራለሁ። ምክንያቱም ከኔ በእውቀትም በእድሜም ስለሚበልጡ እነሱን ዝቅ ብዬ እንደወላጅ ፈርቼ አክብሬ ነው የተማርኩት። ከዛ በኋላ እኔ ወደዚህ ተሳብ ቅድም እንዳልኩት ትልልቅ ደረጃ ደርሰዋል ጓደኞቼ። እኔም ደግሞ ትልቅ ደረጃ ደርሻለሁ። ለምን ካልሺ የሀገሪቱ ቲያትር ቤቶች በሚባሉት ሁሉ አሁንም እየሰራው ነው። ፊልሞች እየሰራ ነው። ከማከብራቸው ሰዎች ጋር እየሰራው ነው አለው። ሁሉ ቦታ አለው። እሺ፣ ያው እውቅ አርቲስት መሆንህን ሀገር ያወቀው ፀሐይ የሞቀው ነገር ነው። እኔ ግን ገና ነው የምለው። ለምን ነገ ፀሐይ ይሁን ዝናብ አይታወቅም። ስለዚህ ነገ ምን እንደምሰራ አላውቅም። ነገ አሁን ልክ ነው። በሄድኩበት ቦታ ሰው ያቀኛል፣ ሰው ያከብረኛል። ግን አይበቃኝ። ገና በጣም ጥግ ድረስ መሄድ እፈልጋለሁ። ገና ነኝ ብዬ ነው ማሰብ። እውቅ ካልሽኝ እሺ፣ ዜሪስተ እሺ። ያው ግን በዚህ እውቅና ማማ ላይ ያወጣህ ወይም በሰዎች ዘንድ ተቀባይነትን እንዲሁም ተወዳጅነትን ያተረፈልህ ከምትላቸው ስራዎች መካከል ዋነኞቹን ብትነግረን። እንዳልኩሽ እድለኛ ነኝ። ከትልልቅ እንግዲህ ቲያትር ሰሪዎች ከጌትነት እንየው ጋር ለምሳሌ ህንደኬ የሚል ቲያትር ሰርቻለሁ። ነፍሱን ይማር አለሙ ገብረአብ የሚባል ትልቅ ውጭ ሀገር ተምሮ የመጡ ሰውዬ ዋናው ተቆጣጣሪ ሰርቻለሁ። ዳግማዊ ፈይሳ ከሚባል ትልቅ አርቲስት ጋር አሁንም እየሰራው ነው። ከመጋረጃው በስተጀርባ መስተፋቅር፣ የኮከቡ ሰው። እኔ እድለኛ ብዙ ቲያትር ሰርቻለሁ። በጣም ግን ከህዝብ ጋር እኔን ያገናኘ ሜዳሊያ የሚል ሯጭ ሆኜ የሰራሁት እና በዚህ አጋጣሚ
ሯጮኜ ስሰራ የእውነት እየሮጥኩ ከሯጮች ጋር እየሮጥኩኝ ድካማቸው ምንድነው ልፋታቸው ምንድነው የሚለው አይቼ የሰራው ቲያትር ነው። በሱ በጣም ብዙ ሰው ያወቀኝ ሜዳሊያ በሚለው ቲያትር ግን ብዙ ቲያትሮች ተጫውቻለሁ። በዚህ የፊልም ኢንዱስትሪ ወይም ደግሞ በትወና ዘርፍ መሀል አጋጠመኝ የምትለው አስቂኝ ወይም የማይረሳ ገጠመኝ ካለ ብታጫውተን። ባቢሎን በሳሎን የሚባለው አለማዊ ታደሰ በስንቱ አይደል? በስንቱ ነው የምታውቁት። ከሱ ጋር በጣም ተግባብተን ነው የምንሰራውና አንድ ጊዜ ከቻይናዎች እንዲህ አርት ዝግጅት ሊያሳዩ ከቻይና ሀገር ይመጡና ብሔራዊ ቲያትርን ሰም ይቀቡታል። ብሔራዊ ቲያትር በጣም ሰፊ ነው፣ ረጅም ነው፣ ሰፊ ነው። እነሱ ለራሳቸው ፕሮግራም እንዲመች አድርገው ሰም ይቀቡታል። በጣም ቆንጆ የሚያንሸራት እና ውስጥ እኛ እነሱ ስራ ሰርተው ጨርሰው እኛ ደግሞ አርብ ቀን ትርኢት እናሳያለን። ጠብ ሲልበት ጣውላው ላይ የብሔራዊ ቲያትር ጣውላው ላይ ያንሸራትታል። እኔ በረባሶ በሚል ጎበዜ የሚባል ካራክተር ነው የሚጫወተው። ከገጠር የመጣ አንድ ጎበዝ ጠንካራ ሰራተኛ ነው። እሱ ነው የሚጫወተው እና ሳየው ስቴጁን ገብቼ የምሰራበትን አካባቢ ኤሪያውን አያለዋል። መጀመሪያ እና አሁን እናንተ እንደተጫወታችሁት ይመቻል አይመችም ምን ኖሯል እዛ ጋር ህዝብ ከመግባቱ ፊት ቼክ እናደርጋለን። እኔ ቼክ አደርጋለሁ። ሳይ ጠብ ያለ ውሃ ላይ አንሸራተተኝና አዳልጠኝ። ምንም አልሆንኩም። ከዛው ባክስቴጅ ገብቼ አሌክስ መድረኩ ሰም ተቀብቷል እና ተጠንቀቁ፣ ሎሌ አሻጋሪ እንጸተን 8 ሰው ነው ያለበት ባቢሎን በሳሎን እና ከዛ ለካ ጨቀጨኳቸው። እኔ ስፖርት ስለምሰራ ችግር የለም። እኔ ስፖርት ሰራለሁ። ስፖርት አሁንም ድረስ ስፖርት ሰራለሁ፣ ሮጣለሁ፣ ማርሻል አርት ሰራለሁ። ያው ለቲያትሩ ይጠቅማል፣ ለጤናም ይጠቅማል፣ ለማንበብም ይጠቅማል። ስፖርት ስሰራ ይሄ አይምሮዬ ብዙ ነገር ይፈጥራል። እየሮጥኩ ሁሉ የሆነ ጽሁፎች ይጨርሳለሁ። ስፖርት ያው ኃይሌ ገብረስላሴም ሲል ሰምተሽዋል። እና ያው እኔ ስፖርት ስለምሰራ ችግር የለም ተጠንቀቁ። ለካ ጨቀጨኳቸው። ውይ በቃ ጨቀጨከን፣ በቃ አሁን ነግረህናል፣ በቃ አንወድቅም፣ ተጠንቅቀን እንሰራለን አሉ። መድረኩን ቼክ አድርጌ ነው የወጣሁት። ከዛ ከአለማየሁ ታደሰ ጋር ሆይ እያልን ምንገባበታል። ህዝቡ አዳራሹ ፎቁ ምድሩ ሞልቷል። ሆይ እያልን ስንገባ አዳልጦኝ የጃንሆይ ቤት ይባላል አየሁት። በቃ አየር ላይ ትንሽ ከዛ ላይ ደርሼ ስመለስ ሶፋው አልጋውም አገኘ ብዬ ነው የወደኩት። በቃ ስወድቅ መሬት ብዬ ወገቤ በጣም ታመመ። አለማየሁ ታደሰ ደነገጠ። ህዝቡ ይጮሃል ይላል። ምንድነው የመሰለው? ህዝቡ አክቲንግ ነው የመሰለው። እኔ እኮ ወገቤ ተላቆ ጨርሼ እስከወጣ እየጠበቅኩ አሌክስ እንደው ደነገጠና ጌታዬ ምናምን ብሎ አቀፈኝና የለም እንትኑ ላይ ለወድቅበት ሆነ። በቃ እንትን በላይ ሆነብኝ። እንደምንም ቻል አድርጌ ትርኢታችንን ጨርሰን ወጣን። እሺ እኔ በጣም አመሰግናለሁ ስለተጋበዝኩ። ምክንያቱም ያየሁት ነገር ደስ ይላል። ከነርሰሪ ጀምሮ በነገራችን ላይ ሄዳል የተለያየ ቦታ አጋበዛለሁ። እዚህ በጣም ለየት ያለብኝ ነገር ከነርሰሪ ጀምሮ አጋጣሚ ሆኖ እንግዲህ ምናልባት ዛሬ የሥነ ጽሑፍ ቀን ስለሆነ ይሆናል በሚሶቹ ሚስተሮቹ በስነ ስርዓት ከተማሪዎቹ ጋር ያላቸው ግንኙነት ከነርሰሪ ጀምሮ ያለው አክብሮት ለተማሪዎቻቸው ያለው መከባበር ግቢ ውስጥ ባየሁት ነገር እዚህም ድረስ ትልልቆቹ እናንተ ጋር ባየሁት ድረስ በጣም ደስ ብሎኛል። ቀደም እንዳልኩት ለአርቱ ከፍ ያለ ነገር አርት ይጨምራል በነገራችን ላይ እሺ ዝም ብሎ ትምህርትን ትቶ ጥናትን ትቶ ሳይሆን ጊዜ ሰጥቶ ማንበብ፣ ጊዜ ሰጥቶ ሞኖሎግ መለማመድ፣ ጊዜ ሰጥቶ ሶሎሎጂ መለማመድ፣ ጊዜ ሰጥቶ ጃዝ፣ ጊታር፣ ኪቦርድ መለማመድ በጣም አሪፍ ነው፣ ያሰፋል። የበለጠ ነው። እኔ በዚህ
በጣም ብዙ ነገር ስላየው ስፖርቱም እንደዛው እና እዚህ ትምህርት ቤት ባየሁት ነገር በጣም ደስተኛ ስለሆንኩ በመምጣቴ እኔ ዛሬ ከነርሰሪ ጀምሮ እስከዚህ ድረስ ባየሁት ነገር በጣም ደስ ብሎኛል። አሌክስ ነው የደወለልኝ። ከዛ በተረፈ አብይ ደውሎ የስነ ጽሁፍ ምሽት አለ በል። የእውነትም ልምምድ ነበረኝ፣ ግን እንዲህ አይነት ቦታ መምጣት ለኔም አሪፍ ነው። ቅድም እንዳልሽው ከምኖርበት ጀምሮ እዚህ ደርሼ ስመለስ ለራሴ ወግ ጽፋለሁ፣ አንድ ሁለት ወግ ጽፋለሁ። አትራፊም ነኝ። ከጩጮቹ ጋር ከህፃናቶቹ ጋር ያየሁት ግጥም፣ መዝሙር እዚህ ድረስ ትልቆቹ ድረስ ባየሁት ነገር እኔም ስላተረፍኩ በጣም 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 እኔም ደስተኛ ነኝ። እኔም ላመሰግን እወዳለሁ። እውቀት የመጣው በንባብ ነው። ቴክኖሎጂ የመጣው በንባብ ነው። ከተማው አቅርቦ የምንኖረው በእውቀት ነው። ቴክኖሎጂ ባይኖር እውቀት አናገኝም። መጽሐፍ ባይኖር ምንም አናገኝም። መጽሐፍና ሁላችን ሰላም አይጠቅመን እናችን ኢትዮጵያ ሀገሬ በመሰረት ክብሪ ቢጥብኝላ ጥበብ ክብሪ ኢትዮጵያ አንቺ ነሽ ካሳ የነገርሽ ሁሉ ስር ነው ማማ እናም በብለ እውቀታችን እናም በብለ ራሳችን እናም በብለ እውቀታችን እናም በብለ ራሳችን ይችላል ሰማዋለሁ ቀና ብሎ እያየው ውስጤ ሲያልጉሙጉም እውነት ገብቷት ይሆን የፀሐይን ሰው ልጅ ትርጉም? ከዕለታት አንድ ቀን ፀሐይ ተሽቀርቅረው ውበቷ ሳይጎድል ለሰው ብትፈካ ሰው ብታደርገው የጨለማን እድል ባለ በሌለ ሏ ደርሳ ብትገለጥ ሰው ጥላ ዘረጋ ፀሐይን ለማምለጥ። ያን ጊዜ አዘነች ተንሰቅስቃ ነበረች። ከሰው ለመከለል ደመና ስር ገባች። በል እንግዲህ ፍረድ፣ በል እንግዲህ መዝን። እንዲህ ነው ተቀባይ ሰጪን ሰው ሲያሳዝን። ልክም መስፈር ያለው ልግስና ወንፊት ሁሌ ነገር ከማይገቡ ፊት ብዬ ሳሰላስል ከውስጤ ጋር ስቃይ ሰው ማለት ታውቃለህ፣ ፊቷ ተቀየረ፣ ተንሰቅስቃ ነባች። እንደ ምስኪን ሕፃን ጉዬ ስር ገባች። አነባች። እኔ ምን አውቃለሁ ማን እንዳስቀየማት፣ ብቻ ልቤ ልማዱ ነው ላዘነ ሰው ማድላት። እናም ሰው ሲባል I'm